ለምን ነው ካሜራማን ዱርዬ የሚመስላችሁ? አሁን የሆነ ጊዜ መገናኛ ላይ እንደዚህ ፍላየር የሚበትኑ ሰዎች አሉና ከዛ ፍላየር ሰጠኝ አንዱና ሳየው ስራ አጥተዋል ምናምን ብሎ እንግዲያውስ የካሜራ ትምህርት ይማሩ በአጭር ጊዜ በሁለት ወር ውስጥ ምናምን ብሎ ከዛ አናዶኝ እዛው ገና የቀደድኩት። አሁን ያለውን ዮሲ ወደ ኋላ ተመልሰ ከ5 ዓመት በፊት ብታገኘው ምን ትለዋለህ? ወደ ኋላ ተመልሰ ሳንሱሲ የምታውቁት ከሆነ አላውቅም፣ አዲስ አበባ እዛ እያነሳናቸው መስ ሙሽራው የእሱን ሸሚዝ ረስቶ መጥቷል ከውስጥና የሚቀይረው እዛ እንዴት ሸሚዝን ትረሳለህ? በሱ እሷ ብጥብጦና በቃ መስኮን አንነሳም ማለች እሷ ቀረ። ካሜራማን ያው ማይገባበት ቦታ የለም ለስራ ስታይላችን ይመስለኛል። ለምሳሌ ካሜራማን ጸጉራችን እናሳድጋለን። እስቲ እንዴት ነው ቲክቶክ ላይ ተጽዕኖ ልትፈጥር የቻልከው? እኛ ሙያ ላይ አፕዴት በጣም ወሳኝ። ጠላት ከሚያጠቃው ነገር አንዱ ትዳርና ቢዝነስ ነው ብዬ አስባለሁ። ያው ተጽዕኖ ፈጠርኩ ብዬ አላስብም በእርግጥ